ከኛ ቤት ስትገዙ የምትጠቀሙት ትልቁ ጥቅም ምን ይመስላችኋል? እኛ ጋር ስትመጡ በቀላሉ ሌላ ቦታ የማይገኙ ሎኬሽኖች ላይ በተመጣጣኝ ዋጋ አፓርትመንት ማግኘት መቻላችሁ ነው። ለምሳሌ ይሄን ቦታ እዩት። ይሄ ቦታ ታዋቂና አንጋፋ በነበረው ቪላ ቨርዴ ሆቴል ላይ እየገነባን ያለነው አፓርትመንት ነው። ዛሬ ላይ ሆቴሉን አፍርሰን G+17 የመኖሪያ ህንጻ እየገነባን ነው። ቦታው መሃል ከተማ መስቀል ፍላወር እንደመሆኑ ለኢንቨስትመንት ተመራጭ። ስለዚህም እዚህ ቤት በመግዛት ትርፋማ መሆን ከፈለጋችሁ ከታች ባሉ ቁጥሮች ይደውሉልን። ካፓዶሺያ ሪል ስቴት ህልሞን እንገነባለን። ከኛ ቤት ስትገዙ የምትጠቀሙት ትልቁ ጥቅም ምን ይመስላችኋል? እኛ ጋር ስትመጡ በቀላሉ ሌላ ቦታ የማይገኙ ሎኬሽኖች ላይ በተመጣጣኝ ዋጋ አፓርትመንት ማግኘት መቻላችሁ ነው። ለምሳሌ ይሄን ቦታ እዩት። ይሄ ቦታ ታዋቂና አንጋፋ በነበረው ቪላ ቨርዴ ሆቴል ላይ እየገነባን ያለነው አፓርትመንት ነው። ዛሬ ላይ ሆቴሉን አፍርሰን G+17 የመኖሪያ ህንጻ እየገነባን ነው። ቦታው መሃል ከተማ መስቀል ፍላወር እንደመሆኑ ለኢንቨስትመንት ተመራጭ። ስለዚህም እዚህ ቤት በመግዛት ትርፋማ መሆን ከፈለጋችሁ ከታች ባሉ ቁጥሮች ይደውሉልን። ካፓዶሺያ ሪል ስቴት ህልሞን እንገነባለን። ስሙ እጄ ላይ 700 ሺህ ብር አለ። ምን ላድርግበት? የኔ ቆንጆ በዚህ ጊዜ 700 ሺህ ብር ምንም አይሰራልሽ። ተዝናኝበት። ቆይ ቀስ ብለን እናስብ። አሁን ላይ ምንም ነገር መስራት የለብንም። ብሩ እንደሆነ ይቀመጥ። ጸዴ ቢዝነስ እንክፈት። ምን መሰላችሁ እንዴ ይሁላ መጨነቅ የለብንም እኮ። ካፓዶሺያ ሪል ስቴት ፒያሳ ላይ ባለው ሳይታቸው ላይ 10% ከፍለን ቤት መግዛት እንችላለን። የኔ ቆንጆ ለዚህ እኮ ነው የምወድሽ። እንደሆንሽ ታውቂያለሽ